አማ ወደ ኢኽዋኖቹ ስንሄድ ያገራችን ትንሽ ወጣቶቹ ሸባቦች የእንግሊዝኛ የሚያወሩት ኦልሶ አዘርዋይስ ምናምን የሚሉት አነሱና አላህ ፈውቀል አርሽ ወልቁርአን ከላሙላህ አኽላቅ ወላሂ እኹወቱል ኢስላም አንሳ ረፊቁና ምናምን የሚሉት ወደ ግብጽ ወደዛ ምናምን ብትሄዱ የውጮቹ አራ የዛሬው ምርጫ አላህ ራሱ ቢወርድ የሚያሸንፍ ይመስላችሁ ነበር እንዴ ብሎ ይናገራል። አኽላቅ እኮ አኽላቅ ወላሂ አኽላቅ አቤት ጎሮሮ ወንድማማችነት በኢማን ነው ወይስ በቃፍ ነው? የኛ ሀገር ያሉት ኢኽዋኖች ያው ሰለፊ ምናምን ለመምሰል ይሞክራል። አነሱ እንደው ሲያገኝ በርቱ والله استاذ እናንተ ባትኖሩ ወጣቱን እንዳለ አህባሾች ወስዶብን ነበር እኮ በርቱ አግዙ አላህ ያግዛቸው ከጎናችሁ ነን ይላል። ሱፊዮቹ ጋር والله نحن صوفيون معكم حتى نموت ይሏቸው። እሺ አሜሪካን ሲሄዱ ደግሞ በፉል ኮንፊደንስ ነው የምነግራችሁ እኛ ሀገር ሁሉም ሰው ምንድነው ሰለፊ ነው የጠላ ይጥላ የወደደ ይውደድ። هكذا الاخوان هؤلاء الغشاشين هؤلاء قتلوا الدين وقتلوا السنه وحاربوا كتاب الله وسنة رسوله عليه الصلاة والسلام وهدموا منهج السلف واشتروا بآيات الله ثمنا قليلا እንደዚህ ናቸው ነው ቃይዳቸው ተለውን ነው በቃ ተለውን ማለት መቀየር እባብ አይታችሁት ከሆነ የሆነ እንጨት ሲያገኝ ይልባታል እንጨቷ በይሉበት ቦታ መጠቅለል ነው በቃ እንደዚህ ሆነች